ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ብያለሁ። እንደተለመደው እናንተን ፈታ ዘና ለማድረግ ዛሬም ቦታችን ላይ ተገኝተናል ማለት ነው። የተለያዩ ቪዲዮዎችን ይዘን መጥተን እዚህ አብረን ሪያክት ልናደርግበት ልንስቅ ልንዝናናበት ይዘንላችሁ መጥተናል። እንደተለመደው በሰዓታችን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የቲክቶክ ቪዲዮዎችን ነው አብረን የምናየው። መልካም ጊዜ ታሳልፋላችሁ ብዬ ተስፋ አደርጋለሁ። ይመቻችሁ። ቀጥታ ወደ ቪዲዮ ኤቢ እኔ ግን እንደምን ነው የምታይኝ? እንደ እህቴ ነው ታውቃለህ እንዴ? እህት አለም እንዴ ማለት ነው። ዓለም ላይ ቆይ እኔ እናንተ ብቻ ብንቀር በቃ ሁሉም ሰው አልቆ ማግባት ደግሞ ያለ ነው ልጅ መውደድ ምናምን ያለ ነውና እንዴት ነው የምታረገው? የዓለም ህዝብ ጠፍቶ እንዳለ እኔና አንቺ ብቻ መንቀር በየትኛው ስራችን በየትኛው ጽድቃችን ምን ሰርተን በቃ ተአምር ተፈጠረና በቃ እኔ እናንተ ብቻ ቀረን አለ ሁሉም ሰው አልቆ ማለት ነው። ላንገናኝ እንችላለን እኮ ነው። ሌላ ከተማ ልሆን እችላለሁ ምናልባት አይደለም ምናልባት ከሆነ እኔ አሁን ለምሳሌ አሜሪካ ልሆን እችላለሁ። አንቺ እዚህ ልትሆኚ ምን ገናኝበት አጋጣሚ ነው። ፕላናችን አንድ ላይ አይደል እንዴ? የሆነ አሁን እኔ ከሄድኩኝ እንደዛ አብረን ልንሄድ እንችላለን ምናምን እያልክ አንዴ የምታወራው ላንለያይ እንችላለን እኮ ዓለም ላይ እኔና አንቺ ብቻ ብንቀር እናንተ ብቻ ብንቀር እኔና አንቺ ብቻ ቀረን እኮ ማለት ቴሌኮም ሰርቪሱም አይሰራም ስልክም አይሰራም። ስለዚህ ተደዋውለን እንኳን መገናኘት አንችልም። አንድ ቦታ ብንሆን እኔ እናንተ አንድ ቦታ ብቻ ብንሆን ማግባት አለበት ግዴታ ነው እንዴ? ምንድነው የምታረገው? ሰፈራችን የተለያየ አይደል? ያማል እንዴ አንተ ያማል? ኦኬ ገባኝ። ላይክ ሙሉ የዓለም ህዝብ ጠፍቶ እኔና አንቺ ብቻ ብንቀር ምን እናደርጋለን ነው? ድንገት የሆነ ቦታ እኮ የሆኑ ሰዎች ሊኖሩ ይችላሉ። በቃ ማፈላለግ ነው። ለሁለትማ እንዴት ይኖራል? አዊ ምን ግግም አልፈለገሽም ሌሎች ፍቅራቸውን አውጥተው በቃል አይናገሩም። እንዴት እናግራንታ አትረዳትም እንዴ? ውይ ደግሞ ሳልነግርሽ ባለቤቴ እኮ ቪትስ መኪና ገዛልኝ። መቼስ ካረግሽው ጫማ ይሻላል። ውይ ጫማ ስል ምን ትዝ አለኝ ብታይ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን ጥርሳለሁ እንዴ? ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን እኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው። ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ ሊለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት የረፈደብኝ። ዛሬ ባለቤቴ ምሳ የምንበላው ቢች ዳር ነው ብሎኛል። ማለት አንቺ ዳር? የውሃውን ነው እንዴ? ይልቅ የኔ ባል ያንጎ ፕሮን እየተጠቀመ ከፍተኛ ገቢ ከቦነስ ጋር እያገኘ ነው። አረ የኔ ባለቤት ደግሞ ማንጎ ፕሮ ማክስ ነው እየበላ። አረ ማንጎ ፕሮ አይደለም ያንጎ ፕሮ ነው። ይኸውልሽ በሳምንት እስከ 45000 ብር ድረስ ጥሪ ሳይቋረጥ ገቢ እያገኘ ነው። ባልሽን መመዝገብ ከፈለገ ቢሮ መሄድ ሳይጠበቅበት ያንጎ ፕሮ አፕሊኬሽንን አውርዶ በ5 ደቂቃ ውስጥ ተመዝግቦ ስራ መጀመር ይችላል። ዋው ይሄማ በጣም አሪፍ ነው። በጣም እንጂ አስበሽዋል? ደግሞ ባል ቢኖረን ቀላል ቻምፕ ይችላል። ወይኔ እንደዚህ አድርጋችሁ ኩፋ አድርጋችሁ ማስታወቂያ ብትሰሩ ምንም አያፈለገ ነው። እንዲህ ፈታ በሚያደርግ በማያሰለች ሁኔታ ማስታወቂያ ቢሰራለን ሰው ፈታ ብሎ ነው የሚያየው። ቻምፕ ጌም ትችላለህ። ምንም ሲጀመር ስልኬን ከሌላ ሰው መቀባበል አያስፈልግም ነበር። ራሴን አጠይቀኝ። ከፈለክ ያለህበት ድረስ እመጣልሃለሁ አሁንም። ቆይ የማን ልጅ እንደሆንኩ ታውቃለህ ወይ ነው? የማን ልጅ እንደሆንኩ ታውቃለህ? እኔ ማለት ይኸውልህ የጋሽ ኮረኔል። አንተ ተባይ ለጸብ ሲሆን ነው የኔ ልጅ የምትሆነው? አላውቅም፣ እንደውም ይቅርታ ያለ ዛሬ እንደው አይቼ አላውቅም። የኔ ወንድም አንተ ትመጣለህ? በጣም ጥሩ። ማን ነው? ቆይ ኧረ እባክህን እዚህ ቤት ነገር እንዳታመጣብኝ። ኧረ ዝም ብሎ ነው በእናትህ አባዬ። ቆይ ተባለ እኔ በሰላም ነው የምንበት። ግድ የለም ስማ ይጥቅበል። አንቺ ነሽ እንዴ? በይ ግቢ። እንዴት ናችሁ? ምንድነው የተፈጠረው ነገር? በጣም አልመጣም። አልቆልሽ ነበር ማያይሽ እና መሳሪያዎችን ላዘገጃጅ ብዬ ገብቼ እኮ ነው። እሱ ምን ይዞ እንደሚመጣ ምን ይታወቃል? ማን የመጣው? ነገሩን የማላውቀው መጣ። ቁጭ በል አስቻ። አንተ ደግሞ እንደው ምን አይነት ሳን ነው የምመጣው? የማይሆን ሳን ላይ ነው የምመጣው። ምን ነው ልበሉ ነበር እንዴ? ና ውጣ። ግድ የለህም አስቼ። ባይሆንስ ምን አገባኝ ነው? አስቼ ሆነ አልሆነ ምን ከኔ ወጥ ጋር ምን ያገናኛል?
እኔማ ትጥቅ ልቀይር ብዬ እኮ ነው የጸብ ትጥቅ ምናምን ያ አይመችኝም ሰውነቴ ምናምን ምን ነው አስቺ እሱን በወንክ ነው ለትንሽ ይችላል ልክ ታፓ ሰሞኑን አይቼዋለሁ አቀም ቪዲዮ እየሰራ አይደለ እኔ እያየሁት አይደለም ብቻ ኤሌክትሪክ መኪና ግን ብዬ ሳይሆን ጴንጤ ነው ይመስለኝ። አይጠጣም፣ አያጨስም፣ በቃ ይመቸው። እኔ ሳድግ እሱን ነው የምገዛው። እውነትም ጴንጤ አይጠጣም፣ አያጨስ፣ ድምፅ የለው ምን የለው መጥናቁት እኮ ከኋላችሁ ደርሶ በቃ ጫፋችሁ ላይ በክላክስ እንጂ ድምፅ የለ ምን የለ ጸደት ያለ መኪና እኛም ስናደግ እሱን ነው እንገዛ። አንተ ብቻ አይደለ እንዲህ አላቸው። እግዚአብሔር ይመስገን። በየአይነቱ አለ። አዎ አለ። ስንት አይነት ነው? 5 አይነት። ምን አይነት? ጎመን፣ ድንች፣ ክክ፣ ምስር፣ ሽሮ። ኦሮ ወዩ ሽሮን ተው ከቤት ስለምጅ ይላል። ዋጋው ስንት ነው? 40 ብር። እቺን ሰው ሲበዛላችሁ ዘረፋ ነው የምትዝጎ። ባለፈው 35 አረ የበለው ጨመረ። አሁን ጨመረ። እስቲ ይሁን አዳት ሞቅ አርጋ አንተ ይላል። ሞቅ ማለት በዛ ማለት ነው። አሃ ማሞቅ ሰው መጠኑን በዛ እሺ ታቀርባለህ። ከዛ ይበላል፣ ይጠጣል፣ ይሄዳል ማለት ነው። በማግስቱ ሲመጡ አንተ እንደ አዲስ ይጠይቃል። ያው ሰውዬ እዛው ቤት እንደ አዲስ ዋጋው እንደሚለዋወጥ ገብቷቸው ከተማ እኮ አንዳንድ ቤት ማለት ነው ሰሞኑን የዛሬ ወር የበላህበት እንደዛው መስሎ ዛሬ በልተህ ቁልጭ የምትልበት አጋጣሚ አለ። ጨምሯል እንዴ ተላለ ለምን ይኸው እንዴ ምንድነው ምናምን ትላለች ማለት ነው። እንደዛ ይሰራል። እንደ አዲስ ይጠይቁሻል። በማግስቱ ይመጣል። እንዴት ነው በየአይነቱ አለ ትላንቱ? እሺ አዎ አለ። ዛሬ ግን 4 አይነት ነው ትላለህ ማለት ነው። አንዱ ሊያልቅ ይችላል ድንገት። ምኑ ነው የጎደለው? ድንቹ። ኧረ ወይዬ ዝም የለም አትለኝም? ብሮቲን ያለው ድንቹ አይደል? እሺ ዋጋው ስንት ነው ይላል ማለት ነው። 40 ነው። እሺ አዎ ተረጋ። ኧረ እባክህ ድንቹ እያለም ሳይኖርም 40 በላት። ዘመናዊ አስተሳሰብ ነው ያላችሁ ነው የምልህ። አሁን ይሄ ዘመናዊነት ነው። እነሱ ድገምልኝ በእናትህ የገጠር ሰው ኧረ ወይ ናፍቁሻል በጣም ከተማውን የመብራት አቅርቦት የለም ነው የሚባለው። የክብሪት አቅርቦት የለም ገጠር ታውቃላችሁ እንዴ? ገና እኮ ነን ባይዘው ማለት ስለ መብራት ነው። ክብሪት ካለመኖር የተነሳ እሳት ለአንድ ሳምንት ለምናምን እያዳፈኑ ነው የሚጠቀሙት የምታውቁ ከሆነ ምናልባት ማለትና ወደ ገጠር ስጦቱ ገና እኮ ነው ክብሪት እንኳን የላቸውም። ገና እኮ በጣም ብዙ የሚያሳዝን አይነት ህይወት ነው ያለው ወደ ገጠር ስትሄዱና ቴሌቪዥን በጣም ብርቃቸው ነው። ቴሌቪዥን ለማየት የሚመጡ አሉ። የሆነ ዕቃ ሽጠው ምን ብለው ከዛ ሻይ እየጠጡ ቴሌቪዥን ለማየት ማለት ነው። እና እዚህ ላይ መብት አስከብረው ነው እንዲገቡት እነሱ የሚወዱት ዘፋኝ አለ። ለምሳሌ መጣን ቴሌቪዥኑ የሆነ ዘፋኝ የከተማ ዘፈን ከሆነ እንዴት ነው ሻይ ልንጠጣ ነው ቴሌቪዥኑን ተቀይረዋለህ እንግባ ይላሉ። ያው እኮ እየዘፈነ እኮ ነው። አራጋኝ የኛውን አርግልን እንግባ። 6 ሻይ ነው የምንጠጣው 6 ነን ነው። ፋሲል ደግሞ የባህል ዘፋኝ በጣም ነው የሚወዷቸው። እና እዚህ ጋር ለምሳሌ አሁን ማስታውሰው አንድ ጊዜ እኔ ራሴ ሻይ ቤት ነበር እንዳልኩ ማለት እሸጣለሁና አስታውሳለሁ። አዲስ ዓመት አቅራቢያ ነው የቴዲ አፍሮ አበባየውሽ የሚለው እየዘፈን ነው ቴሌቪዥን ላይ መጡ። እስቲ ሙዚቃ ተከፍት እንደው እንግባ አሉት። አው እየዘፈን አረጋኝ የኛውን አረጋው እንጂ ፋሲልን የምታረገው ሆነ እንግባ ራስ ነው የምትታው አስቀይሮ አስተካክሎ ይገቡት ሪሲኒንግ ምናምን እንደ አይሰሙሽም ጭራሽ። አሁን ሪሲኒንግ ያየገጠ ሰው ገብቶ ሊጠቀም አሬን ወደ ለፈረንጅ ወዲያ በይልኝና ገብቼ ለጣ ነው እንግዲህ። እስኪ በዓል ነው የመጣው ሌላ ጨዋታ አላጨዋታ። እሺ ጨዋታ ሳይሆን የሚገርም በቃ ማለት ምን ያህል ዘመናዊ መሆናቸው እንድትገነዘቡልኝ ነው።
በየትም አካባቢ የገጠር ሰው ሲባል ባይዘው ቋንቋቸው ይለያይ እንጂ በሁሉም የገበሬ ላይፍ ስታይል ተመሳሳይ። በሬ ሲታረዳውን ከተማ በሬ አረድክ በቃ ስጋው ይበላል፣ ሌላው ነገር ጥቅም ላይ አይውልም። ገጠር ግን አንድ በሬ ሲታረድ ምኑ ጥቅም ላይ ይውላል? ቀንዱ መጠጫ ይሆናል። ዋንጫ የሚባል አለ፣ ከቀንድ ነው የሚሰራው። አንቺ ትጤዋለሽ፣ እነሱ መጠጫ ያረጉታል። የሚገርም ማለት ነው። ቆዳው ምኝታ ነው ተዘጋጅቶ በስነ ስርዓት ማለት ነው። ቁርበት ይሆናል። ምንጣፊት ምኝታ ነው ማለት ነው። ከዛ አይ በቃ ጭራውን ሊጥሉት ነው ብለህ ነው የምታስበው። አረገኝ ዋናው ይላል ጭራውን ልጥለው ነው ካልክ አለቀልህ። ዱላ አላቸው። ዱላ ውስጥ እንደዚህ ገብቶ ዱላው እንዳይሰነጠቅ ምናምን ያደርገዋል ማለት ነው። እሱ ይጠቀሙበታል። ከዛ አጥንቱ የበሬው አጥንት አለ አይደለ? መቅኔ ይባላል። ውስጡ አለው መቅኔ ይባላል። የመሳሪያ ሞሉያ ቅባት አለው። ዘይት የሚመስል ነገር ሆኖ መሳሪያ ይወለወልበታል። መሳሪያ እንዳይዝግ አፈር እንዳይበላው ምናምን ያደርጋል ማለት ነው። እዛ ድረስ ነው በሬን የሚጠቀሙት። እኛ ስጋውን ብቻ ነው ቅርጻ። እውቀታቸው እዚህ ድረስ ይሄን ይመስላል። ያስገርማል። አያስቅም ግን ያስገርማል። ያስጨበጨባል። ለነሱ